ተመስገን ፈጣሪ ለዚህ ክብር ስላበቃኝ። አሁን እኮ በቃ ምን ቀረ? ዛሬ ቤተሰቦቹን ያስተዋውቀኛል፣ ሌላ ቀን ደግሞ እንጋባለን። ብታዩት እኮ እንዴት እንደምታምር፣ በዛ ላይ ደግሞ ጸባዩ። ወንድሜ ላንተ በጣም ደስ ብሎኛል። በዛ ላይ ደግሞ በቃ ምንድነው እንደዚህ ማብራራት ለናያት አይደል? መጣሽ እንዴት ነሽ? ቆየሁ አይደለ? በጣም ይቅርታ። አረ ምንም አይደለ እህቴ ያልኩሽ። እንዴት ነሽ? እሱ ደግሞ ቃልዬ ወንድሜ። እሺ ፊትሽ አዲስ አልሆነብኝም። የሆነ ቦታ አውቅሻለሁ። አይ መመሳሰል ይሆናል። እኔ አንተን አላውቅም። ጽበይ እና እንዴት ናት? እንደነገርኳችሁ ቆንጆ ናት አይደለ? ውይ በጣም ቆንጆ ናት ዳጊዬ። ተጫውቱ በቃ መጣው ስልካው እንጂ። የት ነው ማቅሽ እንዴ? አሁንም ሰራን አንተ ደግሞ ባኬት ማታቃጥም ተጫውችሽ። እሺ አስታወስኩሽ። የሆነ ክለብ ሰሪ ነበር። አይ ተሳስታል። እኔ ክለብ ሰርቼ አላውቅም። አትዋሺ። በደንብ ነው የመጣሽልኝ። እውነቱን ነው የሚያወራው። እባክህ እንዳትነግረው። ያ ያለፈ ታሪኬ ነው። እኔ አሁን በጣም ተለውጫለሁ። ለቂ የትም ዘለስ ታበቂ ወንድም ያንቺ ቆሻሻ ማራገፊያ። በእናትህ ተስፋ በቆረጥኩበት ጊዜ ያገኘሁት እድሌ ነው። እኔ እሱን ካጣሁኝ በጭራሽ መኖር አልችልም። ምን ሆናችሁ ነው ዝም ያላችሁ? ተጫወቱ እንጂ። እኛማ ምን እንሆናለን? አንተ ግን ምን ሆነ ነው ሴተኛ ጋር ይዘብኝ መጣ? ምን ነው ፈጣሪ ምን በደልኩ? ለምንድን ነው ባለፈው ታሪኬ እንደዚህ የምትቀጣኝ? በቃ እኔ ሰው የለኝም ማለት ነው። ሰውማ አለሽ ዳጊ። እባክህ ይቅርታ አድርግልኝ። እናቴ ታማ በነበረችበት ጊዜ መድኃኒት መግዣ እንኳን ሳጣ የወሰንኩት ውሳኔ ነበር። ይገባኛል። ፈልገሽ እንደዚህ አይነት ነገር ውስጥ እንዳልገባሽ መገመት አይከብድም። ደግሞ ትላንት የነበርሽበት ሁኔታ የህይወትሽ አንድ ምዕራፍ እንጂ ሙሉ ታሪክሽ አይደለም። ስለተረዳኸኝ አመሰግናለሁ። እንደውም ከዛ ህይወት ወጥተሽ አዲስ ምዕራፍ መጀመርሽ ጥንካሬሽን ያሳያል። ለዚህ እኮ ነው የምወድክ። ከዚህ የበለጠ ደግሞ ህይወትሽ እንዲስተካከል ምን ማድረግ እንዳለብሽ ነይ ላሳይሽ።